ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። የቀበሌያቸውን ሰላምና ጸጥታ ለማረጋገጥ የበኩላቸውን እየተወጡ መሆኑን የቦንጋ ከተማ 03 ቀበሌ ወጣቶች ተናገሩ። ለስራው ውጤታማነት የአካባቢው ነዋሪዎችና የአመራሮች ድጋፍ የሚመሰገን መሆኑን ገልጸዋል። ዘገባው የባልደረባችን ናስር ተማምነው ጽዮን ታደለ ታቀርባለች። ከካፋ ቴሌቪዥን ጋር ቆይታ ያደረጉት የቀበሌ ወጣቶች በሰጡት አስተያየት የቀበሌውን ልማት ለማፋጠን ወጣቶች ጉልህ ሚና እንዳላቸው ጠቁመው በዚህ ረገድ እነሱም የበኩላቸውን እየተወጡ መሆኑን ገልጸዋል። ውሃ ያቆሩ ቦታዎችን ያው ጊዜያዊ በሽታ የሆነውን የወባ በሽታን ከመከላከል አንጻር ብዙ ተግባራቶችን በቀጠናችን ሲከናወኑ ነበር። አልፎም ደግሞ ተፈጥሯዊ የሆነ አደጋን ለመከላከል የአፈር መሸርሸርን ለመከላከል የተለያዩ ተግባራቶችን በተለያዩ ቀጠናው ላይም ከቀጠናውም አልፎ በቀጠናው በከተማው ላይ ያሉ አካባቢዎችን ላይ ያሉትን ቦታዎች ከማስተካከል አንጻር ብዙ ተግባራቶች ተከናውነዋል። አልፎም ደግሞ ሀገር አቀፍ የሆነውን የችግኝ ተከላም ይሁን በቀጠናችንም በግልም የችግኝ ተከላ ላይ ስንሳተፍ ነበር። አልፎም ደግሞ የደም ልገሳም ነበረ። በቀጠናውም ይሁን ከተማም በነበረው አገልግሎት ላይ ስንሳተፍ ነበረ። አልፎም አረጋውያንን ከመርዳት አንጻር አቅመ ደካሞችን ከመርዳት አንጻር ብዙ ተግባራቶች በቀጠናችን ሲከናወኑ ነበር። የተዳፈኑ የዲሽ ቦዮችን የማስከፈት ስራ አፈንግጦ የሚወጡትን የጎርፍ ወደ አስፋልት የሚወጡትን ጎርፍ ዲሽ ቦዮችን ማስተካከል፣ ደም ልገሳ፣ ችግኝ መትከል፣ ሰላምና ልማት የማይነጣጠሉ ናቸው ያሉት ወጣቶቹ የቀበሌውን ሰላምና ጸጥታ ለማስጠበቅ ትኩረት ሰጥተው እንደሚሰሩም አስረድተዋል። በሰላም ዙሪያ ከቀጠናው ሚሊሻና ከቀጠናው ፖሊስ አባላት በጋራ በመቀናጀት ብዙ አገልግሎቶችን ስንሰጥ ነበረ። ለምሳሌ የፓትሮል ቅኝት ሊሆን ይችላል። አልፎም ደግሞ የትራፊክ አገልግሎትን ለምሳሌ ሆስፒታል አካባቢ ላይ ሞር በብዛት ሆስፒታል አካባቢ ላይ አምቡላንስ የሚገባ በትን አካባቢ ከትራፊክ ፖሊስ ጋራ በመተባበር ባጃጆች እዛ አካባቢ እንዳይቆሙ በማድረግ ባጃጆችን ገሸሽ ከማድረግ አንጻር ብዙ ስራዎች ተከናውነዋል። አልፎም ደግሞ በተለያዩ በቀጠናው ላይ ባሉም በከተማው ላይ ባሉ አካባቢዎች በሙሉ የትራፊክ አገልግሎትም ስንሰጥ ነበር። እነዚህ ሁሉ አብሮ ከከተማ ፖሊስ ጋራም በመተባበር የተሰራ ስራ ነው። በተጨማሪም ደግሞ የሮንድ ጥበቃም አለ። ለምሳሌ በቀጠናችን ላይ 6 መንደሮች አሉ። በ6ቱም መንደሮች ላይ የሰላም ማስከበር ተግባራቶች ሲከናወኑ ነበር። ወጣቶችንም ሰሌክት ስናደርግ በመጀመሪያ ከ6ቱም መንደሮች ላይ ወጣቶችን በማካተት ነበር ስራችን የጀመርነውና በ6ቱም መንደር ላይ ወጣቶችን በማሰማራት በመመደብ የተለያዩ አገልግሎቶችን ከሰላም ማስከበር አንጻር ብዙ ስራዎች ሲሰሩ ነበር። ሰላሙን ለማስጠበቅ ከቀጠናው የባለድርሻ አካላት ጋር በመሆን አንዳንድ ነገሮችን ስንሰራ ነበር። ከነሱ ጋር በመቀናጀት ሌሊት ላይ እንደ ሮንድ ቅኝት ስንወጣ ነበረ። ወደ ሆስፒታል አካባቢ ላይም የትራፊክ ፍሰቱን ለመቀነስ በእኛ አቅም የሚቻለውን ስናደርግ ነበረ። ወንድሜ እንዳለው በባጃጆች አምቡላንስ ላይ አሁን ብዙ ጊዜ ሀዛርድ ያበራ ያጮህ በሚመጣበት ሰዓት ባጃጆች እዛ ላይ ሰው ለመጫን ይቆማሉና ያ ነገር እንዳይሆን ለማድረግ ሞክረናል። የወጣቱ ስራ ውጤታማ እንዲሆንም የቀበሌው አመራርና ማህበረሰቡ እያደረጉት ያለው ድጋፍ የሚበረታታ እንደሆነም ተናግረዋል። ስራችን የተሳለጠ እንዲሆን ወይም ደግሞ የስራችን በአግባቡ እንዲካሄድ የቀጠናችን ነዋሪዎች የሚሆኑ የቀጠናችን አመራሮች በራሳቸው ሲሰጡን የነበሩት አገልግሎት እኛን ሞራን ሆኖን ለኛ አቅም ሆኖ በትልቁ እንድናገለግል እስከ ዛሬ ድረስ እያገለገልን ያለነው እንድናገለግል ትልቅ ሞራን የሆነ ድጋፍ ነበረ። ከጀርባችን ሆኖ እነሱ ብርታት ባይሆኑን አቅም ባይሆኑን ኑሮ ይሄን ተግባር ልናከናውን አንችልምና በእነሱ በኩል የነበረው ድጋፍ ላቅ ያለ ነው። ቀበሌው በጣም ሲደግፈን ነበር። እኛ በመናመጣቸው አይዲያዎች ሁሉ ከጎናችን ነበሩ። ሲጀመርም አንድን ስራ ለመስራት ስናቅድ ምን ወያየውም ከነሱ ጋር ነው። ይሄን ነገር በዚህ አካባቢ በዚህ ሰዓት እንዲናረጋለን ስንል አይዟችሁ አለን እያሉ በአብዛኞቹ ስራዎች ላይም ከጎናችን ነበሩ፣ ሲገኙም ነበር።
በመጨረሻም ቀጣይ ስለሚከናወኑ ተግባራትም ወጣቶቹ አስረድተዋል። ቀጣይ ያው እንግዲህ እንደ ቀጠናችን ከወጣት አደረጃጀት ባለፈ ወጣቶችን ላለመበተን በሚል ኖቾ ማህበር የተሰኘ በጎ አድራጎት ማህበር በቀጠናችን በሸታ ቀጠና መመስረት ተችሏል። ይሄም ማህበር እስከዛሬ ድረስ በተለያዩ ተግባራቶች በጎ ተግባራቶች ላይ የተሳተፈ ይገኛል። በከተማው ያው አሁን ላይ ከቀጠናው አልፎ በከተማው ላይ ብዙ ተግባራቶችን እያከናወነ ይገኛልና አሁንም በቀጣይ ያቀድናቸው ብዙ እቅዶች አሉ። ለምሳሌ በፊት የነበሩትን ከማስቀጠል አንፃርም ይሁን አዳዲስ ስራዎችን እቅድ ውስጥ አስገብተን ከመስራት አንፃር ብዙ እቅዶች አሉንና እነዚህን ከመስራት አንፃር ደግሞ የባለድርሻ አካላት ጋራ በመነጋገር በመቀናጀት ሊረዱን የሚችሉ አካላት ጋር በመሄድ አብረን ተቀናጅተን ብዙ ስራዎችን ለመስራት እንደ እቅድ ይዘናል። ከፊት ለፊት የሚከበረውን የ2017 ዓመተ ምህረት የገና በዓል በተመለከተ ተገቢ ያልሆነ የዋጋ ጭማሪ እንዳይኖር ለሚከታተል ግብረ ኃይል የቦንጋ ከተማ አስተዳደር ስምሪት ተሰጠ። የቦንጋ ከተማ አስተዳደር ስራ ክህሎት ኢንተርፕራይዝና ኢንዱስትሪ ንግድ ገበያ ልማት ጽሕፈት ቤት የ2017 ዓመተ ምህረት ገና በዓልን ምክንያት በማድረግ ሊከሰት ከሚችል ህገወጥ ዋጋ ጭማሪና የምርት ማጭበርበር እንዳይፈጠር ከፍተኛ ክትትል እንደሚያደርግ ተገልጿል። ዘገባው የቦንጋ ከተማ አስተዳደር የመንግስት ኮሚኒኬሽን ነው። ተጨማሪ አለ። የግብረ ኃይል ስምሪቱን የሰጡት የቦንጋ ከተማ አስተዳደር ስራ ክህሎት ኢንተርፕራይዝና ንግድ ጽሕፈት ቤት ኃላፊ አቶ ወዳጆ ደሳለኝ ግብረ ኃይሉ በ3 ቡድን የሚሰማራ መሆኑና ስራውም ከበዓሉ ዋዜማ ድረስ ትኩረት ተሰጥቶ ይከናወናል ብለዋል። በበዓላት ወቅት ህገወጥ ነጋዴዎች ህገወጥ ዋጋ ጭማሪ የሚያደርጉትና ለጤና ጠንቅ የሆኑ ምርቶችን የሚያሰራጩበት ወቅት መሆኑ በመድረኩ ለተገኙ ግብረ ኃይሎች ተብራርቷል። በተጨማሪም ያለ ቦታ ፍቃድ የሚወጣ ምርት እንዳይኖር ከፍተኛ ጥንቃቄ ሊደረግ ይገባል ሲሉ አቶ ወዳጆ ተናግረዋል። በበዓላት ወቅት ከሚፈጸሙ ወንጀሎች አንዱ የሐሰተኛ ብር ኖት ስርጭት መሆኑን አብራርተው በግብይት ወቅት ከፍተኛ ጥንቃቄ መደረግ እንደሚገባም አስገንዝበዋል። የጎዳና ላይ ንግድ፣ በህገወጥ በየመንገዱ ያለውን የቤንዚን ንግድ ቁጥጥር ማድረግ፣ የንግድ ፍቃድ እድሳትና እንዲሁም የንግድ ፍቃድ የሌላቸውን የማሸግና መሰል ቅጣቶችን ግብረ ኃይሉ ይወስዳል ብለዋል። ግብረ ኃይሉ በስራ ላይ ወጥ አቋም መያዝና የተሰጠውን ኃላፊነት በአግባቡ መወጣት እንዳለበትና የሚያዙ ንብረቶች በአስቸኳይ የሚያነሳ ተሽከርካሪ መዘጋጀት እንዳለበት ጠይቀዋል። በተጨማሪም በየሱቆች የዋጋ ዝርዝር መለጠፍና ህገወጥ ዋጋ ጭማሪ የሚሆን የምርት ማጭበርበርን ለመከላከል ቅንጅታዊ ስራዎችን በማጠናከር ግብረ ኃይሉ በቁርጠኝነት መስራት እንዳለበት የተናገሩት አቶ ወዳጆ ህብረተሰቡ ከግብረ ኃይሉ ጎን በመቆም ህገወጥነትን መከላከል አለበት ብለዋል። በክልሉ እየተከናወኑ ያሉ ሁሉ አቀፍ የወባ መከላከልና መቆጣጠር እንዲሁም መደበኛ የጤና ተግባራት ተጠናክረው መቀጠል እንዳለባቸው ተገለጸ። በጤና ሚኒስቴር ሱፐርቪዥን ቡድን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በዳውሮ ኮንታና ካፋ ዞን ገዋታ ወረዳ ሲካሄድ የነበረው ሁለተኛ ዙር የድጋፍና ክትትል ስራ ተጠናቋል። ከክልሉ መንግስት ኮሚኒኬሽን ለተገኘ ዘገባ ጽዮን ታደለ። የሱፐርቪዥን ቡድኑ በክልሉ እየተከናወኑ ያሉ ሁሉ አቀፍ የወባ መከላከልና መቆጣጠር እንዲሁም መደበኛ የጤና ተግባራት ስራዎች ተጠናክሮ ሊቀጥል እንደሚገባ ገልጸዋል። በክልሉ ያለውን መሰረታዊ የጤና አገልግሎት አሰጣጥ ደረጃ ማረጋገጥና በጋራ የሚከናወኑ ተግባራት ዙሪያ መግባባት መፍጠር መቻሉን ሱፐርቪዥን ቡድኑ አስረድቷል። ከመረጃ ጥራት ጋር ያለው ክፍተት በልዩ ትኩረት ተሰርቶ በአፋጣኝ ሊስተካከል ይገባል ተብሏል። የማህበረሰቡን ጤና መጠበቅ ቀዳሚ ተግባር መሆኑን የጠቀሱት ዶክተር ጌታቸው ሚኒስቴር መስሪያ ቤቱ የማህበረሰቡን የጤና ችግር ለመፍታት የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አስረድተዋል። የጤና ሚኒስቴር የመሰረተ ልማት መሪ ስራ አስፈጻሚ ኢንጂነር ታደሰ የማነ እንደገለጹት በክልሉ የጤና ስራዎች እንዲጠናከሩ መንግስትና ፓርቲው እየሰጠ ያለው ትኩረትና የጤና ቢሮ አመራሮችና ባለሙያዎች ተደጋግፎ የመስራት ልምድ ለሌሎች አካባቢዎች ምሳሌ የሚሆን እንደሆነም አብራርተዋል። የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም በበኩላቸው በድጋፍ ወቅትም የተለያዩ ክፍተቶችን ለማረምና በጥንካሬ የታዩ አፈጻጸሞችን ለማስቀጠል እንደሚሰራ አብራርተዋል። በዘመቻ የተከናወኑ ያሉ ጠንካራ የወባ መከላከልና መቆጣጠሪያ ስራዎች በትክክለኛ የመረጃ ስራ እንዲደገፍ በልዩ ትኩረት እንደሚሰራም ገልጸዋል። ለጤና ፕሮግራሞች የሚመደቡ በጀቶችና ቁሳቁሶች ለታችኛው መዋቅር ወርደው በተለይ ለወባ መከላከልና መቆጣጠር ዘመቻ እንዲውል
የማድረጉ ስራ ተጠናክሮ እንደሚቀጥል አቶ ኢብራሂም አስረድተዋል። በተለይ የጤና መረጃዎች ትክክለኛነት፣ ተአማኒነትና ወቅታዊነት እንዲጠበቁ ልዩ ትኩረት ተሰጥቶ ይሰራልም ብለዋል። የወባ መከላከልና መቆጣጠሪያ መንገዶችና ሌሎች የጤና ተግባራት መረጃዎች ህብረተሰቡን በተገቢው እንዲደርሱ ከሚዲያና ኮሙኒኬሽን ተቋማት ጋር የሚሰሩ ስራዎችን ተጠናክሮ እንደሚቀጥሉም ታውቋል። ክልሉ አዲስ ከመሆኑ ጋር በተያያዘ የሚስተዋለውን የጤና መሰረተ ልማት ክፍተቶችን ለመሙላትና ደረጃቸውን የጠበቁና በግብአት የተሟሉ የጤና ተቋማትን ለመገንባት የጤና ሚኒስቴር መስሪያ ቤት ክልሉን በልዩ ሁኔታ እንዲደግፍ ጠይቀዋል። ጤና ሚኒስቴር ሱፐርቪዥን ቡድኑ በክልሉ እስከ ታችኛው የጤና መዋቅር ድረስ ስላደረገው ረጅምና ጠንካራ ድጋፍና ክትትል ተግባር የጤና ሚኒስቴር ሱፐርቪዥን ቡድኑ በክልሉ እስከ ታችኛው የጤና መዋቅር ድረስ ስላደረገው ጠንካራ የድጋፍና ክትትል ተግባራት አቶ ኢብራሂም ምስጋናቸውን አቅርበዋል። በፌድሪ የህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ዘርፍ ቋሚ ኮሚቴ ከክልሉ ምክር ቤት አመራሮች ጋር ተወያየ። ተወያዮቹ በክልሉ የመንገድ መሰረተ ልማት ግንባታ ፕሮጀክቶች የስራ አፈጻጸም ክትትልና ቁጥጥር በማድረግ የመፍትሄ አቅጣጫ ያስቀምጣሉ ተብሎም ይጠበቃል። ዘገባ የክልሉ መንግስት ኮሙኒኬሽን ነው። ሀብታሙ ወልደስላሴ ያቀርበዋል። የኢፌዴሪ የህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ዘርፍ ቋሚ ኮሚቴም ከክልሉ ምክር ቤት ቋሚ ኮሚቴዎች ጋር በክልሉ ድጋፍና ቁጥጥር ለማድረግ በሚያስችሉ ጉዳዮች ዙሪያ በቦንጋ ከተማ ውይይት አካሂደዋል። የኢፌዴሪ የህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ዘርፍ ቋሚ ሰብሳቢ የተከበሩ አቶ ጋሸለው ጋሎ በውይይቱ ላይ እንደገለጹት በቡድኑ በክልሉ በሚኖረው ቆይታ በሁለት ዋና ዋና ጉዳዮች ትኩረት የሚያደርግ መሆኑንም ገልጸዋል። በሁለተኛ ደረጃ የክልሉን ከተማ ልማት ስራዎችን በሚመለከት የከተማ ስራዎች አፈጻጸም ያለበት ደረጃ፣ የከተማ ኮሪደር ልማት፣ የከተማ ቤቶች ልማት ስራና የከተማ መሬት ምዝገባ ክትትልና ቁጥጥር በቡድኑ መልከታ የሚደረግ መሆኑንም የተከበሩ አቶ ጋሸለው ጋሎ ተናግረዋል። የክልሉ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ ቋሚ ኮሚቴው በክልሉ በሚኖረው ፕሮግራሙ መሰረት የክልሉ ምክር ቤት አስፈላጊውን እገዛ እንደሚያደርግም ተናግረዋል። የክልሉ ምክር ቤት ቋሚ ኮሚቴዎችና የህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ዘርፍ ቋሚ ኮሚቴ አባላት የክትትልና ቁጥጥር ሂደት ውጤታማ ለማድረግ ያስችላል ያላቸውን መነሻ የሚሆኑ ሀሳቦችን አነስተው ውይይት ተደርጎ መድረክ ተጠናቋል ሲል የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ዘግቧል። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብሬያችሁ ቆይታ ያደረግ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ